ሰላም እንዴት ናችሁ? በዚህ ቪዲዮ ብዙዎቻችሁ ስጠይቁኝ የነበረውን ቻርት ማይክሮሶፍት ወርድ ላይ እንዴት አድርገን ነው የምንሰራው፣ አስዌላስ ፓወርፖይንት ላይ እንዴት አድርገን ነው ቻርት የምንሰራው የሚሉ ብዙ ጥያቄዎች ደርሰውኛል። ስለዚህ እንደዛ አይነት ቻርት እንዴት አድርገን ነው ወርድ ውስጥ ክሬት ማድረግ የምንችለው። ቻርት ክሬት ለማድረግ ወደየት ነው የምንገባው? እዚህ ጋር አንሰርት ታብ ላይ እንገባለን። ከዛ በኋላ ቻርት የሚለው ላይ እንገባለን። ከነዚህ የቻርት አይነቶች ውስጥ የምትፈልጉትን የቻርት አይነት ሰለክት ታደርጋላችሁ። ለምሳሌ ላይን ቻርት፣ ፒ ቻርት፣ ባር ቻርት፣ ኮለመን ቻርት፣ ኤሪያ ቻርት የሚባሉ ብዙ አይነት የቻርት አይነቶች አሉ። ከነዛ ውስጥ ከእናንተ ዳታ ጋር አብሮ ሊሄድ የሚችል የቻርት አይነት በቀላሉ ሰዎች ጋር በቀላሉ አንደርስታንዴብል ይሆናል ብላችሁ የምታስቡትን የቻርት አይነት ክሬት ታደርጋላችሁ። ለጊዜው ኮለመን ቻርት ሰለክት ላድርግና ከዛን እዚህ ጋር መተን ኦኬ እንላለን። ደን ኦኬ በምንልበት ሰዓት በዚህ መልኩ ቻርቱን እና ዳታውን ኤዲት የምናደርግበት የኤክሴል ሺት አንድ ላይ ይመጡልናል ማለት ነው። ሶ እዚህ ጋር ያሉት ዳታዎች ኤዲት ማድረግ ነው ከኛ የምንጠበቀው ማለት ነው። እዚህ ጋር የተቀመጠውን ዳታ በራሳችን ዳታ ሪፕሌስ ማድረግ፣ ይሄንን እያጠፋን ሪፕሌስ ማድረግ፣ ከዛችኛዋን ወደ ታች ዳታችን የሚይዘውን ያህል ድራግ ማድረግ ነው የሚጠበቅብን ማለት ነው። እኛዋን ምን ያህል ኮለመን እና ሮ ላይ ነው ዳታችን የሚያርፈው የሚለውን ካየን በኋላ ልክ በዚህ መልኩ እቺን ድራግ ማድረግ መርሳት የለብንም። ደን ከዛ በኋላ ዳታችንን እዚህ ጋር እቺን እያጠፋችሁ በራሳችሁ ዳታ ሪፕሌስ ማድረግ ነው ማለት ነው። ለምሳሌ እኔ ኦልሬዲ ዳታ ስላለ እኔ በራሴ ዳታ በዚህ መልኩ ሪፕሌስ አደረግኩኝ ማለት ነው። ሶ እቺን ሚኒማይዝ ማድረግ ትችላላችሁ። ከዛ በኋላ ዳታችን በዚህ መልኩ ይመጣልናል ማለት ነው። በኋላ ላይ መልሳችሁ ኤዲት ማድረግ ብትፈልጉ እዚህ ጋር ኤዲት ዳታ የሚል አለ። ይህን እንዳጋጣሚ አሁን እንደዚህ ክሎዝ ብናደርግ ምንድነው የምናደርገው? እዚች ጋር ኤዲት ዳታ የምትል ታባለች። ቀጥታ ኤዲት ታባ የሚለው ላይ ዳብል ክሊክ በምናደርግበት ሰዓት ኤክሴል ሺቱ በዚህ መልኩ ይመጣልናል ማለት ነው። ከዚህ በኋላ ዳታውን ኤዲት አድርጋችሁ ጨርሳችሁ ከሆነ እችኛዋን ክሎዝ እናደርጋለን። እቺን እዚህ ጋር ዳብል ክሊክ እናደርግና ታይትሏን አኑዋል ቴምፕሬቸር ብለን በዚህ መልኩ ደን በዚህ መልኩ ኢንሰርት ማድረግ እንችላለን። ሌላኛው እዚህ ጋር ዳብል ክሊክ አድርጋችሁ ደግሞ ምን ማድረግ ትችላላችሁ? ቻርት ታይትሉን እዚህ ጋር ቻርት ኤሌመንቶችን በዚህ በዋይ አክሲስ እና በኤክስ አክሲስ ላይ የሚቀመጡትን አክሲስ ታይትል መቀየር ትችላላችሁ። ኤክስ አክሲስ ላይ ሆሪዞንታል ፕራይማሪ ሆሪዞንታል የሚል አለ እዚች ጋር። ይሄኛው ምንድነው ሞንዝ ነው ኢንዲኬት የሚያደርገው ወራቶችን። በዚህ በኩል ዋይ አክሲስ ላይ ደግሞ ምንድነው ያለው ቨርቲካል ፕራይማሪ ቨርቲካል። እዚህ ጋር ደግሞ ቴምፕሬቸር ኢን ዲግሪ ሴንቲግሬድ ቴምፕሬቸር ኢን ዲግሪ ሴንቲግሬድ ይኖራል ማለት ነው። በዚህ መልኩ ኤዲት ማድረግ ትችላላችሁ። ደን ኦልሬዲ ዳታው ከዚህ በኋላ ኤዲት የምታደርጉት ነገር ከሌለው ምን ማድረግ ትችላላችሁ? ይሄንን አሰሜጅ በኢሜጅ መልኩ ወርድ ውስጥ ማስገባት ትችላላችሁ ማለት ነው። እንዴት አድርጋችሁ ነው የምታደርጉት? ቀጥታ እዚች ጋር የመጨረሻው መስመር ላይ የቻርት መጨረሻ መስመር ላይ ትመጡና እዚች ጋር ልክቺ የማውዝ አይከኗ በዚህ መልኩ ከተቀየረች በኋላ ራይት ክሊክ ታደርጉበታላችሁ። ከዛን ኮፒ ማለት ነው። ይሄንን ኮፒ ትሉና ወደምትፈልጉበት ዶክመንት ለምሳሌ ወደ ሌላ ቦታ ልውሰድና ደን ራይት ክሊክ አደርግበትና ፔስት ኦፕሽናችንን ፒክቸር እናደርጋለን ማለት ነው። ፒክቸር እቺኛው ፔስት ኦፕሽናችን እቺ ምንድነው የምትገልጸው? ፒክቸር ነው የምትገልጸው። እቺን ነካ አደርጋለሁ። ደን በዚህ መልኩ በኢሜጅ መልኩ ዶክመንታችን ውስጥ ማስገባት እንችላለን። ኦልሬዲ ያለቀለት ዳታ ከሆነ በዚህ መልኩ ማስገባት እንችላለን። ስለዚህ ይሄ ኤዲት ማድረግ ምንችለው አይደለም። ኦልሬዲ ፒክቸር ነው ወደ ፒክቸር ተቀይረዋል ማለት ነው። በኢሜጅ መልኩ ማስገባት እንችላለን። ኦልሬዲ ዳታችንን ኤዲት አድርገን ከጨረስን በኋላ በዚህ መልኩ ማይክሮሶፍት ወርድ ውስጥ ማስገባት እንችላለን። ፓወርፖይንት ውስጥም በተመሳሳይ መልኩ በዚህ መልኩ መስራት እንችላለን ማለት ነው። እንደዛ አይነት ጠቃሚ መረጃዎች እንዲደርሳችሁ ከፈለጋችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ።